እንደኔ ታዘባችሁታል ኢትዮጵያ እኮ የክርስቲያን ሀገር ናት እንደው ምኑ ላይ ነው የክርስቲያን ሀገር የሆነችው ንገሩኝ እስቲ ኧረ ጉድ እኮ ነው እንደኔ ታዘባችሁት ካለው ኢትዮጵያ ማለት እኮ ገነት ናት ምኑ ላይ ነው ገነት ንገሩኝ እስቲ ኢትዮጵያ ማለት እኮ የሃይማኖት ሀገር ምኑ ላይ ይሄንን እንድታስረዱኝ በእናታችሁ መታቆ ሼር ኮፒ ሊንክ እያደረጋችሁ ምኑ ላይ ነው የሃይማኖት ሀገር ሴት የሚደፈርባት ሀገር እውነት የማይወጣባት ሀገር ሰው የሚገደልባት ሀገር እቺና ለኔ የሃይማኖት ሀገራችን የት አለ እስኪ ንገሩኝ ሐቋ የት አለ ንገሩኝ እስኪ የሃይማኖት ሀገር መሆኗ ኢትዮጵያ ማለት እኮ እንደው ከሌላው ሀገር ራሷ ምድሯ ገነት አርጋችሁ ስትናገሩ ነው እኔ እንደው ደስ አይደለኝ ይያል አንዳንዴ ያው ራሴ ስለምመራመር ምንዋ ላይ ነው ላለው ሴት ተደፍሮ ህግ ገብቶ የህግ ማገኝበት ደሃምባዋ ማይታበስባት ሀገር በደላላ ህፃናቶች ሄደው የሚሞትባት ሀገር ሀፍታ ምንድነው የሚባለው ጠንቋይ ሌባ ገዳይ ጨካኝ የሚኖርባት የሚበለጽግባት ሀገር አረ ኢትዮጵያማ እንትናገርናት ምን ላይ ነው እስኪ አስረዱ ጋይስ አስረዱኝ እስኪ እኔ እንደው ህልም ስለሆነብኝ ነው እስኪ ህፃናት እንባ አሁን ኢቢኤስ ሪሙቭ ለምን ተደረገ ፖለቲካ ነክ ስለሆነ አይደለ ሪሙቭ የተደረገ ለምን ህፃናት ለምን ብሎ ጠያቄ ስለመጣ ነው እንደው ኢትዮጵያን መንግስተ ሰማያት አርጋችሁ የምታስቡ ህዝቦች ግን አንዳንዴ እኔ እንትን እየሆነብኝ ነው በቃ ምንድነው ጥያቄ እየሆነብኝ ነው ኢትዮጵያ ሀገር ማለት እኮ የክርስቲያን ሀገር ናት አናቀ ኢትዮጵያ ገዳይ ናት ኢትዮጵያ የገዳይ ሀገር ናት የጨካኝ ሀገር ናት የዘራፊ ሀገር ናት የሌባ ሀገር ናት ሌባ ዘራፊ ጨካኝ ገዳይ ብቻ ተዝናንቶ ከብሮ የሚኖርባት ሀገር ነው ያየው ኢትዮጵያ ናት እኔ ስለ ኢትዮጵያ በደንብ መከራከር ፈልጋለሁ አሁን ደግሞ በዚህ ውር አትበሉ ሐሳብን እንደ ሐሳብ ስጡ እኔ ስለሚገርመኝ እኮ ነው ኢትዮጵያ ማለት ምናምን ስለምትሉ ስለምናደድ ነው ስለሚበሽቀኝ ዛሬ በ18 አመታቸው ደምን ባያለቀሱ በየሊቢያውና በየስደቱ ህፃናት መውጫቶ በየእስር ቤቱ ገብቶ ደምን ባሚያለቅስ ደናገር ቢኖረንና ሰላም ያላት ሀገር ቢኖረን ትምርታቸውን አይማሩም ነበር ባናታቸው ጥይት እየፈሰሰ መማራቀቷቸው አይደለ ስደት ይሻለናል ብለው መርጠው ይሄዱ ትምርት ቤት እየተዘጋ ነው መማር አልቻለም ዩኒቨርሲቲ ተምሮ ድንጋይ ኮብልስቶን ነው የሚሰራ ምን ላይ ነው ኢትዮጵያ ሰላም ሀገር ናት ይላችሁ እንትምትሉ ምታጨበጭ ኢትዮጵያ ሰላም አታይም ምንም አይታይም ሁሌ ደሃን የሚረገጥባት የሚጨቆንባት ልብ ሰባሪ ነገር የሚሰማባት ሀገር ብትኖር ኢትዮጵያ ናት አፕሪሺየት እንኳን አይደረግም ሰው በጎዶሎ እየገቡ አናት የሚባልበት ሀገር ኢትዮጵያ